Okay, let's go. ሰላም ውድ የድባብ ዩቲዩብ ቤተሰቦች እንደምን ቆያችሁ? ድባብ ቲዩብ ዛሬም ተመልሷል። በተለያዩ አዝናኝ አፈራፈር የሚሉ ፕሮግራሞችን ከተለያዩ ፕላትፎርሞች ላይ እያወረድን ዘና ፈታ እያልን አብረን ቆያለን። አብራችሁን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አብራችሁን ቆዩ። ሀሳባችሁን፣ አስተያየታችሁን ግለጹልን። ይመቻችሁ። ሆፕ በባዶ እግር አስፋልት ላይ ኤግዞደስ ይላል። ኤግዞደስ ዘማትሪክ አተቀና ብለው አይሉበት እየመጣ ነው። በጭንቅ ጊዜ ዘፈነ የመጀመሪያው ዘፋኝ እንዴት እየወደቀ አዘው ግን የሚወድቀው ከተማ ውስጥ ነው የወደቀው ጫካ ውስጥ እና ነው እንዲህ ተለጥፎ አዘዋ ልብሱ ቀልቆሸሸ ምን እንደሚለው ዘማት እና ተረፈ ጭራሽ ነካ የሚገርም ቢታ ናይፒስ ነው። ዋው ባልዬ መጣ ይገማን ቀይ ሱፍ የሌለ ነው የሚሸጥረኝ። በተፈጥሮ ይወዳል ቡግ ያለ ምናምን የዛኛው ስራው ነው ታውቃለህ። ወይ ፒንክ ሱፍ አድርገውታ አረባ ፒንክ ዘራበታ ሮማርስ ዋው ግን አፕዴት እያየሁበት ነው። ጀርስ የሆነ መሻሻሎች እያየሁበት እኔ ግን ግራ ይገባኛል። ቲክቶከር ዘፋኝ አርቲስት ነው ልበለው? አሃ እንዴ ማን አክቹሊ እኮ ጀለስ በጣም ድሮ ገና ጩጬ እያለ ፊልም ምናምን ሰርቶ ታውቃለህ? ረቦን ፊልም መስራት ዘፋኝ አልኩ ኖ አርቲስት ነው። ሂዝ አርቲስት በቃ አርቲስት ያለ ሰው ገና በልጅነቱ አንተ አሁን ነው የምታውቀው። ቲክቶክ ላይ አብዛኛው ሰው ቲክቶክ ላይ የሚያውቀው ገና ጩጬ እያለ አማርኛ ፊልሞች ይሰራ ነበር እኮ። ግን ፊልም ነው የሚሰራው፣ ግን ሙዚቀኛ ነው፣ አርቲስት ነው። በቃ ዛት ሰው አርቲስት ነው ያለው የሰው ማንም ሰው እኮ ከምንም ነገር ተነስቶ የዘፈነ ነው አለ። ይሄ ግን ኪነ ጥበብ ውስጥ የኖረ ሰው አርት ራሱ ለዚህ ቅርብ ነው። ይሁንለት እስቲ ያ አክቹሊ እኔ ይሁንለት ይመቻል። እኔ ለውጡን ያየሁለት ሃይ ፒፒ ሰቀላት ወልሷ ወሳት ስላማረ ነው። አዎ ያምራል። አራ አይ ለይታ ያምራል እኮ። አዎ ለይታ ያምራል፣ ግን ስላማረ ብቻ ግዴታ መኪናው መስቀል አለበት ብያለሁ። እንደ ዳይሬክተር ወይም ደግሞ እንደ ስቶሪ ስትናገር የሆነ ምክንያት ይፈልጋል ቮልሷን ላይ ለመስቀል። እሱስ እንዴት ወጣ? በቃ የመስቀል አቅም አለኝስ ቢሆንስ ትርጉም አቅም ሊኖር ይችላል። ግን የኛን ምጮቻ እሱን እያሳየኝ አቅም አለኝ ባል በርሜል አለ ያ ገባ በርሜሉ አለ የሆነ እንትን
የተረበሸ ከተማ ለመስራት ፈልጎ ነው አይደለም። በርሜሉ ላይ የተሳለው ነው የተሾል ነው እኮ የሆነ የዛ ያገሩ ቅድም ያየናቸው አሉ አይደል? የነዛ እንትኖች ናቸው ከገን እኔ ቦንግ እና ያ የሷ የዛ ቫይቭ ከተማ ውስጥ መጣ ነው አይ ቲንክ እኮ አሁን የቅድም ንጉሱ የሷ ፋዘር የምን ሀገር ነዋሪ ነች? የሷ ፋዘር ነው ንጉሱ ፈቀደለት ከሰማይ ለወደቀው ልጅ ሰውዬ ማለት እሱ አልተዋጠልኝ ከሰማይ ለወደቀው ከዛ የሆነ ሰዓት ደግሞ ወገሩት ደና አድርገው ወገሩት እና እሱ እንደዚህ ሸሚዝ እንደዚህ አድርጎ ተቀለስልሶ ይዟት ሄደ ማለት ምንም ደም ሳይኖረው ምናምን ይመቸው መጫወቻ እና ዘማትሪክ እኮ ነው አላየሽው ምንም አይሆንም ማለት አይ በርግጥ የሱ ጥፋት አለ ምንም የዳይሬክተሩና የሲኒማቶግራፈሩ ነው እሱም መናገር መቻል አለበት አይ መናገር መቻል አለበት እውቀቱ ቢኖረው መናገር መቻል አለበት ግን እንደኔ ካንተ ጋር አስማማለሁ ስቶሪውን ላይገልጽ ይችላል ወይ ደግሞ እሱ ያየበት አንግል ሊኖር ይችላል ግን እንደዚህ እንደ ቪው እንደዚህ ታያምር እኮ እሱን እንኳን አልካድኩም ያምራል ግን የሆነ ስትደረድረው ስቶሪውን ስትደረድረው አሁን ያኛው የገጠረው አለ ወደቀ ከዛ ወሰዱት እሷን ይዞ ሄደ ያ ጥሩ የታሪክ አነጋገር ገባ አሁን ደግሞ ወደዚህ ሲያመጣው ደግሞ ምክንያት ያስፈልገን ይችላል ቮልስ ላይ ሰቀለበት ወይ ሰቀለበት ወይ ወደ ከተማ የመጣበት በቃ ሞላቀቅ ያምርሻል ቮልስ ሰቅላለሁ በኤንትሪ ያላችሁ ይችላል ያርግለት who knows አረገን በጣም እንትን እያየሁኝ ነው እኔማ የኢትዮጵያ እንትኖች ላይ የሙዚቃ ኢንዱስትሪ አንደኛ ሲኒማቶግራፊ በጣም ይበል የሚያሰኝ ነው በእውነት ይበል የሚያሰኝ ነው እሷ አሁን ከዛ ባይወጣ እንደዚህ አይነት አለባበስ ከብዳ ባንዱ አሁን አልገባኝ ግጥሙ ማለት ነው አላገኛትም ነው አልገባኝም ሐሳቡ እየተለማመጠ ነው ወይስ ብትጅም ባንቺ ነው እየተሰቃየ ያለው ግን ካልፈልግሽ አልፈልግም በቃ ከመጣሽ ነኝ ካልመጣሽ ፈግጩ ነው አይነጭው አይ ፒፒ ነው ፒፒ ንጁ በቃ እኔ ለዛ ይሆን ቮልሱን የሰቀለው ነው ከፒፒ ኮስ ይዛበት እንዳትል በቃ አልፒፒ እስራ አርጎት አትይው እንዳይቆጭሽ በኋላ ኦኬ እሷ እየኮራሽ ነው መሰለኝ በለው ምርጫ የኔ ነው እውነቷን ይቻልሽ ሪቾ ነች ታዲያ አዲስ ሪቾ ይላል ሚላንን ለመሆን እየሞከረች ይመስላል ሪቾ ሚላን ጋር የሆነ ነገሩ በመሳሰልች አንቲማስተ ድምጽ ፒስ ነው ሸክሽክ ነው ነዳት ጭራሽ እሺ እንዴት አወረዳታው ያው እንትሬውማ እንዳለ ነው እንዴት አወርዶ ነዳት እንትሬው አወረዳለት እኮ አሳየደም እንዴ ታሲወርድ እንዴ ምን ሆነ ነው ባንቺ አይደል እንዴ ይላል እንዴት አያችሁት ባንቺ አይደል እንዴ ይላል ሆፕ እኔ ቢቱ ተመችቶኛል ያ እኔ ቢቱም ሌላው ያያ ነው ቪዲዮም ደስ ይላል ቀረጻው ያምራል ቦታ ምርጫቸው ለኔ ተመችቶኛል እኔ ደስ ያለኝ ነገር አንደኛ ቢቱ ነው ብሩክ ተቀባ አንደኛ ስራ ነው ግጥሙም ዜማውም አሪፍ ነው ሲኒማ ዳይሬክቲንግ ላይ አክቹሊ እንደውም እኔ ግጥሙ ብዙም አልተመቸኝ ግጥሙ እንደውም ብዙም ያልተመቸኝ አይ አሁን እኮ ሲዘጋጅ እንትን ነች መጣች እኮ እሷ እኮ የኔ ምርጫ አለች ገባ ዘጋችሁ ጨርስ ታዲያ የእሷ ምርጫ ከሆነ ምን እሱ እንዳይቆጭሽ ያለ መስፈን አስፈለገ ያ ቆቆጭ ከሄደች ነው ኤኒሃው ግን ይበል የሚያሰኝ ስራ ነው እኔ ስቲቭ እንትነን እያየሁ ቢሆንስት እድገትን እያየሁ ማለት ለውጥ እያየሁ የመጀመሪያዎቹ ስራዎች እውነት ለመናገር የመጀመሪያዎቹ አልመሰጡኝም አሁን ላይ ግን እድገት እያየሁ በቪዲዮም በግጥሙም በምኑም ብቻ ያንተ ቢሆንም ባይሆንም አሪፍ በቅርቡ ኮንሰርት ምን ታዘጋጅል ምን ወደነቀጥ ይሄ ከባድ ሲቹዌሽን ነው እንዴ ምን ችግር አለ አርቲስት ነው ብላላ ጥበብ ውስጥ የነበረ ሰው ነው አይደል
እኮ የቪቪአይፒ ፊልም ነው ሲሰራ ማውቀው እና ቲክቶክ ላይ ሲቀባባ ነው ማውቀው። ካልክሽ እንጂ ስቴጅ ላይ ሬንጃ አሪፍ ስራ ነው። ብሩክ ተቀባ እንዚራ ስቱዲዮ እንደዚህ አይነት ምርጥ ሙዚቃዎችን ስለምሰሩልን እናመሰግናለን። እናንተም ይውላቸው በሆፕ ኢንተርቴይንመንት ላይ ተለቋል። ጋና ዘና ፈታ በሉበት። ይመቻችሁ። እንግዲህ ኔክስት በሌላ ሪአክሽን ቪዲዮ ከች እንላለን። የሳምንት ሰው ይበለን።